በስጋ መንገድ እንሄዳለን። አንተ ግን የመንፈስህንም ሕግ አስተምረን፣ የመንፈስህንም ሥራ አስረዳን፣ የመንፈስህንም መንገድ ምራን። እስመ ለነ
ሰላም ያጡ ሰላም የሚያገኙበት፣ የተጣሉ የሚታረቁበት፣ ያዘኑ የተከዙ ከሐዘናቸው የሚረጋጉበት ያድርግልን። አቤቱ አባቱ በጸሎታችሁ አስቡን አትርሱን ያሉትን ኃይለ ገብርኤልን፣ ኃይለ ሥላሴን፣ ኃይለ ሚካኤልን፣ ኃይለ ማርያምን፣ ገብረ መድኅንን፣ ወለተ ማርያምን፣ ወለተ ገብርኤልን፣ እሴተ ማርያምን፣ ወለተ ዮሐንስን፣ እህተ ገብርኤልን፣ ወለተ ሥላሴን ከነ ቤተሰቦቻቸው ይጠብቅልን። ወግዞ ኃይልም ነፍሰ ተብርቲከ ወኃይማቲከ ወልደ ሰንበት ገብረ ሥላሴ ገብረ መድኅን አጸደ ማርያም ገብረ እግዚአብሔር ወለተ ሥላሴ ወለተ ማርያም ከነ አብርሃም ከነ ይስሐቅ እቅፍ ይደምርልን። ከአመፃ መንፈሳ ይሰውርልን። ገዳማችንን የበረከት የፍቅር የሰላም የመተሳሰብ ብትዳን ያድርግልን። አቡነ ዘበሰማያት በሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንበድል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ